ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ላይ ደርሰናል። አብራችሁን ቆዩን። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። ከኤርትራ የገባ የጦር መሳሪያን ኢላማ ያደረገ ስኬታማ የድሮን እርምጃ ተወስዷል። ሻቢያና ግብጽ በገፍ የሚልኳቸው ዘመናዊ የጦር መሳሪያዎች አንዴ እንኳን ለታሰበላቸው የጥፋት ዓላማ ሳይውሉ እንዲሁ በከንቱ እየቀሩ ይገኛሉ። በዚህም ባሳለፍነው ሳምንት በእንደርታ አካባቢ ከኤርትራ ወደ ትግራይ የገባን የጦር መሳሪያና መሳሪያውን አጅበው የነበሩ የአርሚ 92 ታጣቂዎችን ኢላማ ያደረገ የኢፌድሪ አየር ኃይል የማያዳግም የድሮን ጥቃት መፈጸሙ ታውቋል። በቀጣይ እንደዚህ አይነት ስኬታማ የአየር ኃይል ኦፕሬሽን እንደሚቀጥል ተገልጿል። ከሰሞኑም በራያ ግንባር በተሰማራው የደቡብ ግንባር አየር ኃይል ላይ መጠነ ሰፊ የሆነ የድሮን ጥቃት እንደሚወሰድ አየር ኃይሉ ይፋ አድርጓል። በኃይል ታፍሶና ስልኩን ተነጥቆ ወደዚህ ግንባር የተሰለፈው ምስኪን የትግራይ ወጣት ቀድሞ ከስፍራው በመሸሽና በአቅራቢያው የሚገኘውን የሐራ መሬት ኃይል በመቀላቀል ነፍሱን ሊታደግ ያስፈልጋል። ይህም በማድረጉ ደግሞ ራሱን ከማትረፉና ቤተሰቦቹን ከሀዘን ከማላቀቁ ጎን ለጎን ለትግራይ ሕዝብ ሆነ ክልል ትልቅ የሰላም አየር እንዲነፍስ ያስችላል። ከእንደርታ ኦፕሬሽን ጋር ተያይዞ ህወሓት የተለመደውን የፈሪ ዱላውን በንጹሃን ላይ ማሳረፉን ሰምተናል። ቡድኑ በድሮን እንድንመታ ጥቆማ ሰጥታቸዋል በሚል ምክንያት 6 የአካባቢው ነዋሪዎችን እንዳሰረና በዚህም ህዝቡ የበለጠ ጠላቱ እንደሆነ እንዲሰማው እያደረገ እንደሚገኝ ተሰምቷል። ወትሮም በአድዋው ስብስብና በእንደርታው ጀነራል ታደሰ ወረደ ላይ የተሰራው ግፍ ያንገበገበው የነበረው የአካባቢው ተወላጅ በቁጣ መነሳቱና ቡድኑን ለመታገል ራሱን ማደራጀት መጀመሩ ታውቋል። ከዚሁ የህወሓት የጦርነት እንቅስቃሴ ጋር ተያይዞ ቡድኑ የሚሊሻ አባላትና የቀበሌ አመራሮችን ክብሪት በሚል ስያሜ በማደራጀት በመቀለ፣ ሽሬ፣ አድዋ፣ አዲግራትና አካባቢዎቻቸው ቤት ለቤት እንዲሁም ኬላ በመዘርጋት በርካታ ወጣቶችን እያፈሰ ይገኛል። በተጨማሪ ያፈሳቸውን ወጣቶች እስከ 100 ሺህ እያስከፈሉ ካፈሳ እያለቀቁ ለጦርነት የሚውል ገንዘብ እንዲያሰባስቡ እያደረገ እንደሚገኝ ታውቋል። እኚህ የክብሪት አባላት ቤት ለቤት አፈሳ ወቅት የሚታፈሱ ልጆችን ካጡም ነፍሰ ጡር እናቶችን ጭምር ልጆቻችሁ ለምን አሸሻችሁ በሚል እያንገላቱና እያሰሩ መሆኑም ተሰምቷል። የህወሓት የፖለቲካና የወታደር አመራሩ ለራሱ አስተማማኝ ምሽጎች ውስጥ ገብቶ ታጣቂው ግን በድሮን ኢላማ ውስጥ እንደሚገኝ በቂ መረጃ እያለው እንኳን በጭካኔ እንዲያልቁ እንደፈረደባቸው ለማወቅ ችለናል። ታጣቂውን ነፃ ከማድረግ ይልቅ በተቃራኒው ሆነ ብሎ ሰራዊቱ በዛው በካምፕ ውስጥ እንዲቆይ በማድረግ የፌዴራል መንግስቱ የሚወስድበትን የድሮን ጥቃት ተከትሎ ለዓለም አቀፍ ማህበረሰቡ ፕሮፓጋንዳውን ሊሰራበት አሰፍስፎ እየጠባበቀ እንደሚገኝ ከታማኝ የመረጃ ምንጭ ሰምተናል። አፋብን ፈርሶ አዲስ አደረጃጀት ሊመሰረት ነው። በፋኖ አመራሮች መካከል የተፈጠረው ከፍተኛ የአቋም መከፋፈል በመጨረሻም አፋብን አፍርሶታል። የአፋብን አባላት የነዘመነ ካሴ ውሳኔና የጽምዶ አካሄድ ብዙሃኑን የድርጅቱን አባላትና ድርጅቱን ራሱ የማይወክል የጥቂት ግለሰቦች የተናጠል ውሳኔና አቋሙ መሆኑን በመግለጫ ጭምር ይፋ በማድረግ ራሳቸውን ከዚህ የክህደት ታሪክ ተጠያቂነት ነፃ አውጥተዋል። በተመሳሳይ የጎንደር ፋኖ አደረጃጀቱን ጽምዶን ከተቃወሙ ሌሎች የአፋብን ክንፍ አባላት ጋር ጥምረት ለመፍጠር ተዘጋጅተዋል። ስያሜውም ተግባሩን ከአፋብን የተለየ አደረጃጀት ለማድረግ እንቅስቃሴ መጀመሩ ታውቋል። የሚመሰረተው ኃይል ከህዝቡ ጎን የሚቆም ወልቃይትንና የአማራን መሬት ለጠላት የማይሰጥና የሚመሰረተው ኃይል ከህዝቡ ጎን የሚቆም ወልቃይትና የአማራን መሬት ለጠላት የማይሰጥና የሚሰጠውንም ማንኛውንም አካል የሚገጥም እንደሚሆን ይጠበቃል። 4 ኪሎ የመግባት ሀሳቡ ቅዠት የሆነበት ይህ ቡድን ኃይሉን አጠናክሮ ማንነት ላይ መሰረት ያደረገ የንጹሃንን ጥቃት በመፈጸም አሸባሪነቱን እያረጋገጠ ይገኛል። በኦሮሚያ ክልል በምስራቅ ወለጋ ዞን ጊዳና አያና ወረዳ ጽንፈኛው ኃይል ንጹሃን ላይ ጥቃት መክፈቱ ተሰምቷል። ቡድኑ ከዚህ በፊትም ተመሳሳይ ጥቃት በመፈጸም ንጹሃን ላይ ከባድ ጉዳት ማድረሱም ይታወቃል። በተመሳሳይ በዚያኑ ዞን ጊዳና አያና ወረዳ ቱሉ ሌንጫ በተባለ አካባቢ ከአያና ከተማ ወደ ነቀምቴ በእጀባ እየተጓዘ የነበረውን የባንኮችን ገንዘብ ዘርፏል። በተጨማሪም በአካባቢው የነበሩትን አምቡላንስ በመውሰዱና በርካታ ንጹሃን ላይ ጭምር ጥቃት መፈጸሙ ከአካባቢው ነዋሪዎች ከደረሰ መረጃ ማወቅ ችለናል። ከጽንፈኛው ጸረ ህዝብ እንቅስቃሴ በተያያዘ የሀገር መከላከያ ሰራዊት ሰላምን የማስጠበቅ ስራዎችን እየሰራ ይገኛል። በዚህም በደቡብ ወሎ ዞን ተንታና አጅባር አካባቢ ሲንቀሳቀስ የቆየው የጽንፈኛው ፋኖ ታጣቂ ከህወሓት ጋር በመጣመር ሀገር ለማተራመስ በተዘጋጀበት ወቅት ሰራዊቱ በከበባ ውስጥ በመክተት ከ60 በላይ እንደተደመሰሱና የያዘውን የቡድኑንና የግል መሳሪያ ከበርካታ ታጣቂ ጋር በቁጥጥር ስር እንዳዋለ ተገልጿል። ራሱን የ105 ኮር የ29ኛው ክፍለ ጦር አስተዳደር ምክትል አዛዥ ብሎ የሚጠራው ጌታቸው ዋሴም በዛው በቁጥጥር ስር እንዳዋለው ታውቋል። የአካባቢን ሰላምና ጸጥታ በአስተማማኝ ሁኔታ ለማረጋገጥ የሚወሰደው ህጋዊ እርምጃ ተጠናክሮ ይቀጥላል። ከዚህም ጋር ተያይዞ ለአማራ ፖሊስ ኮሚሽነርነት አዳዲስ ሹመት የተሰጠው ጀነራል ጉዳይ የፋኖ
ልሳናትን ጭንቅ ውስጥ ከቷል። በቦታው የተሾመው አዛዥና ሌተናል ጀነራል ጥጋቡ ይልማ ከዚህ በፊት የአፍሪካ ህብረት የሶማሊያ ሰላም ማስከበር ተልዕኮ የመሩና በቀጠና ሰላም ማስከበር ዙሪያ ትልልቅ ስኬቶችን ያስመዘገቡ ናቸው። የጸጥታ ኃይሉ በጀነራሉ እየተመራ ወደ እርምጃ ከመግባቱ በፊት ጽንፈኞችን ከወዲሁ በፍርሃትና ሽንት በሽንት መሆናቸውን መደበቅ አልተቻላቸውም። ይህ በእንዲህ እንዳለ አሜሪካ ገብተናል በሚል ቅዠት ሀገራቸውን ለመበተን ቀን ከሌት ሐሰተኛ መረጃዎችን ሲያሰራጩና የሽግግር መንግስት ይመሰረት ሲሉ የቆዩ የጽንፈኛ ቡድን ደጋፊዎችና ጽንፈኞች የሚይዙት የሚጨብጡት አጥተዋል። የሰው ሀገር የሰው መሆኑ ረስተው በሀገራቸው ላይ ሲያምጹ የነበሩት እነዚህ ባንዳዎች አሜሪካ ከ5000 በላይ ለሚሆኑ ኢትዮጵያውያን ጸጥታ የነበረውን ከለላውን የሰው ሀገር የሰው መሆኑን ረስተው በሀገራቸው ላይ ሲያምጹ የነበሩት እነዚህ ባንዳዎች አሜሪካ ከ5000 በላይ ለሚሆኑ ኢትዮጵያውያን ጸጥታ የነበረውን ከለላውን ማንሳቷንና ዲፖርት ልታደርግ መነሳቷን መግለጿ ከሚባለው በላይ አስጨንቋቸዋል። ይህን የአሜሪካን ውሳኔንም ተከትሎ ወደ ሀገር ለመግባት ተጠያቂነትን በመፍራትና ወደ ጥፋት እናታቸው ወደ ኤርትራ ብናቀና ይሻላል በሚል የጭንቅ ሀሳብ ላይ መሆናቸው እየተሰማ ይገኛል። አማርኛ ቋንቋ በትግራይ እንዳይሰጥ ተወስኗል። ህወሓት ባሻሻለው የትምህርት ካሪኩለም ላይ የአማርኛ ቋንቋ በትግራይ እንዳይሰጥ ወስኖ ለአማራ ህዝብና ቋንቋ እስከ ጥግ ድረስ ያለውን ጥላቻ አስመስክሯል። ይህም ህወሓት አማራን ለማዳከም ያለ እረፍት የሚሰራ ኃይል መሆኑን ለሁሉም ግልጽ ያደረገው ውሳኔ ሆኗል። ከዚህም ጸረ አማራ ውሳኔ በላይ ኬንያ ይደረጋል ተብሎ ቀጠሮ የተያዘለትን ድርድር ጭንቅ ውስጥ የከተተው የዘመነ ካሴ ቡድን ህወሓቶች እኛን ትተው እንደራደራለን ማለት ጀምረዋል በሚል ለኢሳያስ አፈወርቂ ቅሬታ ማሰማቱ ተሰምቷል። ይህ ቅሬታን ተከትሎ ኢሳያስና እነ ደብረጽዮን ሞንጆሪኖ፣ ፍሳ ማንጆስና እንዲሁም ከጽንፈኛው ፋኖ ወገን እነ አስረስን ወደ አስመራ እንዲመጡ ትዕዛዝ ሰጥተዋል። እነሱም የጌታቸውን ቃል ሰምተው ወደዛ ማቅናታቸው ከውስጥ ያገኘነው መረጃ ያስረዳል። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ረሃብ ያልበተናቸው መስዋዕትነት ያላስደነገጣቸው እንኳን ከናንተ ተፈጥረን 17ቱ የትግል ዓመታት እድሉንም በእጁ በክንዱ በበጎ ፍቃዱና ከሁሉ በላይ በበሰለ አስተሳሰቡ የሚወሰን እንደሆነ ያረጋገጥንበት ነበር በማለት ስለ ትግራይ ህዝብ ጀግንነት ተናግረው ነበር። ስሙን ብቻ ይዞ የቀረው የህወሓት አንጃ 14ኛ ዓመት መታሰቢያ በሚል የመለስን ስም ከማንሳቱ በፊት ይህንን ንግግር በደንብ ማስተዋል አለበት። እንደ አቶ መለስ ምስክርነት የትግራይ ህዝብ ሲያምንብህ 17 ዓመታትን ለአንድ ያለመታከት ታግሎ የሚያታግል ካላመነብህ ደግሞ ለአንድ ቀን አንድ ጠጠር እንኳን ያለ ፍቃዱ በመወርወር የማይተባበር ህዝብ መሆኑን ልብ ሊል ይገባዋል። በህዝቡ መጠላቱን በተወሰነ ደረጃ አምኖ የተቀበለው ይህ ኃይል በውጊያ የሚሸነፍበትን አካባቢ ያለውን የራሱን ነዋሪዎችን እያሰቃየ ይገኛል። ለዚህም ማሳያው ጥቆማ ሰጥታችሁ አስመታችሁን በሚል ጥርጣሬ ማሰሩ ቡድኑ ምሽጉ በነበረው በትግራይ ህዝብ ዘንድ በተለይም ደግሞ በእንደርታ ህዝብ ዘንድ ምን ያህል እንደተጠላና እንደ ጠላት እንደተፈረጀ ማወቁን ያመላክታል። ይህ በእንዲህ እንዳለ የህወሓት ነባር አባላት ቡድኑ እንዳበቃለት መመስከራቸውንም ቀጥለዋል። ወይዘሮ ኬሪያ ኢብራሂም ህወሓት አሁን ከመስመሩ ወጥቶ ከላይ እስከ ታች ባለው መዋቅሩ በሙስናና በስልጣን ጥም በግላዊ ጥቅምና በውስጥ ክፍፍል ሳቢያ ወደ ፈጣን መበስበስና መበታተን መግባቱን ገልጸዋል። ስለሆነም አሁን ያለው ትውልድ በቃ ሊል እንደሚገባና የትግራይ ህልውና ከእንግዲህ በልጆቿ ደም መፋሰስ ሳይሆን በህግ የበላይነት በብልህ ሀሳብና በእውቀትና በሳይንሳዊ እድገት ብቻ መረጋገጥ እንዳለበት አጽንኦት ሰጥተዋል። ወይዘሮ ኬሪያ ሁሉም ወገን ለሰላም ቅድሚያ በመስጠት ቂም በቀልን አስወግዶ በክብ ጠረጴዛ ውይይትና በበሰለ ሀሳብ ልዩነቶችን መፍታት እንዳለበት ጥሪ አቅርበዋል። በተመሳሳይ የቀድሞ የኦሮሚያ ክልል ፕሬዝዳንት ጁነዲን ሳዶ ህወሓትን እንደ ጨው ቀምሰን አይተነዋል፣ ከግጭት ውጪ አንድም የሚጠቅም ሀሳብ የለውም ሲሉ ተናግረዋል። ሀገር በሚያስተዳድርበት ዘመን አንዱን ህዝብ ከሌላው ጋር በማቃቃር ላይ የቆየ ሲሆን አሁንም በታሪካዊ ጠላት ታዝሎ ለከፋ መከራ እየተዘጋጀ መሆኑንም አስረድተዋል። የህወሓት ቡድን በሀገራችን ለዘመናት የዘለቀውን የግጭት አዙሪት ከማስቀጠል ውጪ ለኢትዮጵያ የሚጠቅም አንድም አዎንታዊ ሀሳብ የሌለውና ሀገርን ለማወክ ከታሪካዊ ጠላቶች ጋር የተሰለፈ አጥፊ ስብስብ መሆኑን አጽንኦት ሰጥተዋል። ህወሓት እኔ ካልገዛው የሚለውን ያረጀና ያፈጀ አስተሳሰብ ተሸክሞ ታጣቂዎችን በማደራጀት ሀገር ለማመስ የሚያደርገው እንቅስቃሴ የትም የማያደርሰው ከንቱ ልፋት መሆኑን አቶ ጁነዲን ሳዶ ጠቅመዋል። የህዳሴ ግድብ የቀጠናዊ ትስስር መንገድ የሚከፍት ነው። የአባይ ወንዝ ኢትዮጵያን ጨምሮ በተፋሰሱ ለሚገኙ ሀገራት ዘርፈ ብዙ የእድገት መሰረት ነው። ወንዙ ለብዙ ዘመናት ከኢትዮጵያ እየተነሳ በሚሊዮን የሚቆጠር ቶን ለም አፈር ይዞ ወደ ታችኛው የተፋሰሱ ሀገራት ሲፈስ ኖሯል። ኢትዮጵያ የወንዙ 85% ድርሻ ብትይዝም ያላት መርና የምትከተለው አቋም ፍትሐዊና ምክንያታዊ አጠቃቀም እንዲሁም በየትኛውም ሀገራት ላይ ጉዳት አለማድረስ የሚሉትን ዓለም አቀፍ የውሃ ህጎችና ማዕቀፎችን መሰረት ያደረገ ነው። ይህም ከተፋሰሱ ሀገራት ጋር በጋራ ለመልማትና ለማደግ ያላትን ቁርጠኝነት በግልጽ ያሳያል። ኢትዮጵያ የህዳሴ ግድብ
ገንብታ ወደ አገልግሎት ስታስገባም በየትኛውም የተፋሰሱ ሀገራት ላይ ጉዳት ሳታደርስ መሆኑንም በተግባር አረጋግጣለች። ይሁንና ግብጽ ኢትዮጵያን ባላማከለ ሁኔታ ጊዜ ያለፈባቸውን የቅኝ ግዛት ዘመነ ኢፍትሐዊ ስምምነቶች ላይ በመቸንከር አሉታዊ አካሄዶችን እየተከተለች ትገኛለች። ግብጽ ይህንን ዘመን ያላዋጀና ያለፈበትን ስምምነት ለተለያዩ ማደናገሪያዎች ስትጠቀምበት ይስተዋላል። ኢትዮጵያ ግን ለነዚህ ከንቱ ማደናገሪያዎች ጆሮ ሳትሰጥ በወንዙ ላይ ያላትን ተጠቃሚነት ለማስከበር መሰረቷን ትቀጥላለች። ኢትዮጵያ ግን ለነዚህ ከንቱ ማደናገሪያዎች ጆሮ ሳትሰጥ በወንዙ ላይ ያላትን ተጠቃሚነት ለማስከበር መስራቷን ትቀጥላለች። ከዚህም ጋር ተያይዞ የታላቁ የኢትዮጵያ ህዳሴ ግድብ ለሱዳን በርካታ የኢኮኖሚና የልማት እድሎችን የሚያስገኝና የቀጠናዊ ትስስር መንገድን ይበልጥ የሚያሰፋ መሆኑን የቀድሞ የሱዳን የውሃ ሀብት ሚኒስተርና ዓለም አቀፍ የውሃ ኤክስፖርት ፕሮፌሰር ሰይፈ አልዲን አህመድ ገልጸዋል። ፕሮፌሰር ሰይፈ አልዲን አህመድ ከአንድ የዜና ቻናል በነበራቸው ቃለ መጠይቅ በወንዝ ላይ በደረጃ የሚገነቡ ግድቦች የተቀናጀና ዘመናዊ አስተዳደር የተከተሉ የወንዙን የተፈጥሮ ፍሰት በማስተካከልና በማረጋጋት ለተፋሰሱ ሀገራት የጋራ ጥቅም የሚሰጡ እንጂ በምንም አይነት መልኩ ስጋት ሊሆኑ እንደማይችሉ አስረድተዋል። የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ የአባይ ወንዝ በክረምት ወቅት ብቻ በከፍተኛ መጠን ይፈስ የነበረበትን ሁኔታ በመቀየር ዓመቱ ሙሉ የተስተካከለና የተመጣጠነ የውሃ ፍሰት እንዲኖር እንደሚያደርግ አመላክተዋል። ይህም ሁኔታ ለሱዳን በርካታ ኢኮኖሚና የልማት እድሎችን ይዞ እንደሚመጣ አንስተዋል። በሌላ በኩል የህዳሴው ግድብ ይፈርሳል ወይም የጎርፍ አደጋ ያመጣል በሚል የሚነሱ ስጋቶችን ፕሮፌሰር አህመድ በሳይንሳዊ ማስረጃ ውድቅ አድርገውታል። ኢትዮጵያ በአባይ ወንዝ ላይ የምትገነባቸው አዳዲስ ግድቦች የውሃ ሞላልን አስመልክቶ ቅድመ ስምምነት ላይ ከተደረሰባቸው በሱዳን ላይ ምንም አይነት ስጋት አያመጡም ሲል አስረድተዋል። ከተሳሳቱ ስጋቶችና እርግጠኛ ካልሆኑ ሀሳቦች በመውጣት የህዳሴ ግድብ የፈጠረው አዲስ የውሃ እውነታ ጋር የሚጣጣም ብሔራዊ የውሃ ሀብት ስትራቴጂ ማዘጋጀት እንዳለባት ፕሮፌሰር አህመድ አሳስበዋል። የዛሬው መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊ ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።